በቁጭ ባሉበት ቦታ ፓራስታሞል ኪኒን ያወጡ ሰዎች አሉ። ራስ ምታታቸው ተነስቶ አዳኝ እኮ ነህ ኢየሱስ ጌታዬ፣ አዳኝ እኮ ነህ። ከድቅድቁ ጨለማ በለው ዘምረውልህ ግብፅ ናፈቀኝ ብሎ አልተመለሰ መሰለህ። ታቆማለህ ሽቀላህን። ራዘር የአብን ልጅ ኢየሱስን ፈልገው እኔም ፈልጉ በህይወትም ትኖራላችሁ ብሎ እንዳለ ጌታ ማለት ነው። ዞር በል አንተ የትውልድ እንቅፋት። ኤርሚ ምን ላድርግ ብለህ ቃል ይኸው የአብ ልጅ ኢየሱስ እንደዚህ ይላል፣ እናንት ደካሞች ሁሉ ሸክም የከበዳችሁ ሁሉ ወደ እኔ ኑ። አልጋ አልጋ ነው መንገዱ፣ አልጋ አልጋ ነው መንገዱ ስትል የት ነው የሄድከው? ጊሼን ስንቴ ምን አናውቀውም? የሸኖን ሰሜን ሸዋ የሸኖን ሜዳ አናውቀውም? የደብረ ብርሃንን ሜዳ ጭነት እንደበዛበት አህያ ይጠልዛታል አልኩ። ሴቷን ቁጭ ብለህ ጎንበስ በይ ይላታል። ወለተ ስላሴ ጎንበስ በይ ይላታል በመቁጠሪያ ጥሩ አድርጎ። ነገሩ ባህሏም ቤት ውስጥ ሽቅብ ነበር የምትናገረው። አንዳንዴ እንደሱ አይነት አገልግሎትም ቢሰጡ ካህናቱ ጥሩ ነው። እዚህ ኢየሱስ ያድናል ብዬ ስልሽ አልሰማ ብለሽ ሸንቁሩ ሚካኤል ትሄጃለሽ፣ ሸንቁሮ ይልክሻል ማለት ነው። ግልጽ ነው፣ ምንም አልቀይረው። እንዲሁ ነው የምናወጋው አልኩ ብራዘርዬ። የተወደደች ናት አንተን ያገውኩባት እንደምን ያቺ ቀን የተባረከች ናት። መደነቄ በስቷል ካወኩ ጀምሮ ይቆጨኝ ነበረ ያንተ ባልሆን ኖሮ። አንተ ልመለስ ትለኛል አይደል? ወደ ሰዶም ወደ ሰዶማ እንደ ሎጥ ሚስት ወደ ኋላ በምድረ በዳ እንደሚጓዘው ወደ ግብፅ በጢህ ዱባ ምናምን ነገር እኔ መደነቄ በስቷል ካወቅኩት ጀምሮ። ኢየሱስ ዞር በል አንተ የትውልድ እንቅፋት። ፍቅርህ ነክቶኛል ምን እልሃለሁ እጄን ዘርግቼ አከብርሃለሁ ውድዬ። የኔ አባት የኔ አባት የኔ አባት የኔ አባት የኔ አባት የጊዜ አባት ኢየሱስ ክርስቶስ መደነቄ በስቷል ካወኩ ጀምሮ ይቆጨኝ ነበረ ያንተ ባልሆን ኖሮ። ፍቅርህ ነክቶኛል ምን እልሃለሁ በፍጹም ልቤ አከብርሃለሁ ጌታዬ። ኢየሱስ ለዘላለም ስም ይባረክ። የኔ አባት እንዴት ይጣፍጣል እኮ መሰለ ጌታ ኢየሱስ። ቅመሱት እናውቁ እኮ ነው ያለው ጌታ። ቸር መሆኑን ቅመሱት እኮ ነው ያለው። ማንን? ጌታ ቸር መሆኑን ቀመሱት ይላል። የቀመሰ ያውቀዋል፣ የተነካ ያውቀዋል። የነፍሳችን ሹሉዳ ተነክታብን ስሙ በተጠራበት እምቢያን የሚቀድመን እዚህ በሙሉ አሁን ማይከፍተ ብዬ ብለው ኢየሱስ ለአንተ ምን ነው ብዬ ብለው ቢንያምን በሙሉ የለቅሶ ቤት ነው የሚሆነው። ማውራት ያቅተዋል። የእውነቱን እንነጋገር ከተባለ የተነካ ያውቀዋል። ምን አይነት ፍቅር ነው አይቼም አላውቀው እግዚአብሔር ለኔ በልጁ የገለጠው። ማንም እኮ አልኩ ማንም አቡነ በርሶማ አቡነ በርጩማ እንትና አቡነ ገሪማ እምባማ እንትና ወለተ እንትና የምትባል አሮጊት የግብፅ ሽማግሌ የአረብ አሮጊት እና ሽማግሌ ሰብስበ አገር በቀድሚውን ከቡልጋ ወጡ፣ ከጎንደር መጡ፣ ከትግራይ ወጡ፣ ከጎጃም ፈለቁ፣ ከኦሮሚያ ወጡ፣ ከእንትንም ከሲዳማ ከወላይታም ገቡ፣ በኮንትሮባንድም ከውጭ ገቡ እያልክ እንደ ቆራሌ የሰበሰብካቸው በሙሉ አያድኑ። በሙሉ እኮ ነው የምልህ አያድኑ።
አያድኑም። ሐዋርያቱ ያድናሉ ብሎ አላሉ። እራሱ እንኳን ጴጥሮስ እኔ ያድናለሁ እንኳን ብሎ አላለም። አንተ ጳውሎስ እንኳን 14 መልእክት የጻፈው ታላቅ ሐዋርያ ያድናል እኮ ጳውሎስም ያድናል ወገኖቼ ብሎ ጴጥሮስ አልጻፈም። ስለ ጳውሎስ ጴጥሮስም ስለ ጳውሎስ ጳውሎስም ስለ ጴጥሮስ ሲናገር ያድናል ተባብለው አልጻፉም አንዱ ለአንዱ። ያው እንግዲህ እሱ የበጎች ጠባቂ እረኛ አይደለ ያድናል ብሎ አልጻፈም። ጴጥሮስ ሲናገር የተወደደ ወንድማችን ጳውሎስ ነው ብሎ ያለው በመልእክቶቹ ስለ እነዚህ ነገር ተናገረ ብሎ ከማለት ውጭ ያድናል ብሎ አላለም። ከየት አምጥተህ ነው አንተ አቡነ በርሶማ ያድናሉ ብለህ የምትለው? የማንንም እኮ ቋቋት አሮጊትና ሽማግሌ እኮ ሰብስበው ነው ያድናሉ ተብሎ ሰው ያድናል ተብሎ የሚሰበከው ኢትዮጵያ ውስጥ ነው እና ኤርትራ ውስጥ። መቄዶንያ አስገባሽ ገንዘብ እያዋጣን ያለው የሚጦሩ ከሆነ እዛ ወስደህ ጡር። እድሜዋን ሁሉ ስደንስ ኖራ የማንም አሮጊት እኛ መጨረሻ ላይ አምልካት ተብለ እኔ ዘር ላይ ከዚህ በኋላ አልሰብካትም። እኔ ልጆች ላይ በፍጹም አልኩ። ከእንግዲህ በእኔ ዘር ከእኔ በኋላ አይመለክም ካንተ ሌላ አይመለክም ካንተ ሌላ አይመለክ። በህይወት ያሉ ከሆነ መቄዶንያ ያስገባና እዛ እንጦራቸዋለን። ግልጽ አይደለም? እንዲህ አማርኛ ግልጽ ነው። መቄዶንያ ያስገባ ወንድማችን ጋር እዛ ገንዘብ እያሰባሰብን ያለ ነው። እዛ ይጦራሉ ማለት ነው። እና ሲሄዳሉ ሄደ ብለን እንሸኘዋለን። በጌታ ከሆነ ገነት ይገባል። በጌታ ካልሆነ ግን ለሰይጣንና ለመላእክቱ ወደ ተዘጋጀ የእሳት ባህር አያትህ እኮ አልኩ። ምን የኔን አያት እኔ አያት ላይ ነው እንደ ፈልፈልጡ የምሰራው ብላ አትበለኝ። የኔ እናት ራሱ እንኳን አላምን ብላ ብትል ብራዘር ትገባለች አልኩ። አይ ልጇ እኮ ጥሩ ሰባኪ የነበረና ስለ ልጇ ስለ አስገባዋለሁ ብሎ እንዲህ አይነት የሂሳብ ስሌት ሰማይ የለም። አጭርና ግልጽ። አይ ጥሩ ነበር እኮ ምን ነው እኔ ዘማሪ ዳጊ በጣም ብዙ ዘመን ሲዘምር ኖሯል። እማያምኑ ቤተሰብ ካሉት በእግዚአብሔር ካላመኑ አጭርና ግልጽ ነው ብራዘር። ኖረህ አንድ ቀን በሞት ትጠራለህ። እስከ ደመና ድረስ እንሸኘው ብለን ምንሸኝ መስሎህ ትሄዳታለህ። ነፍስ ከስጋ ስትወጣ ትሄጃታለሽ። እናልኳችሁ አንዳንዶቻችሁ ሲኦል ማለት የመጨረሻ የጸጸት ቦታ ማለት ነው። ግን ያንን አልፈልግም። ኤርሚ ምን ላድርግ ብለህ ካልከኝ ይኸው የአብ ልጅ ኢየሱስ እንደዚህ ይላል፣ እናንት ደካሞች ሁሉ ሸክም የከበዳችሁ ሁሉ ወደ እኔ ኑ። ምን ልታረገን ብለህ ብትለው እኔ አሳርፍሃለሁ ብለዋል። ባለቤቱ ኢየሱስ ክርስቶስ እኔ አሳርፋችኋለሁ ብለዋል። ተንቀጭቅጨሽ ደከመሽ አይደል እህትዬ? ነይ ወደ አማኑኤል፣ ነይ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ። አልጋ ነው መንገዱ፣ አልጋ ነው መንገዱ ስትል የት ነው የሄድከው? ጊሼን ስንቴ ምን አናውቀውም? የሸኖን የሰሜን ሸዋ የሸኖን ሜዳ አናውቀውም? የደብረ ብርሃንን ሜዳ ለእኔ ነው የምትነግረኝ? አንተ በጭቋንጣ ነው። እኔ በእግር ነበር አልኩ። በእግር ነበር እንደ ድመት የምፈጨው የነበረው ያኔ በቆሎ ትምህርት ቤት ከኦሮሚያ አማራው ክልል ደብረ ብርሃን እስክገባ ድረስ እኮ አልኩ። ከዛ ተመልሼ እንደገና ደግሞ አሁንም ተመልሼ እንደገና በዚህ በሸኖ በኩል ጊኒር በሚባል ጊናገር የሚባል የጌሾ ሀገር ነው። እዚህ ተጉለት አውራጃ ውስጥ መግቢያ ማለት ነው። እንደ ወደ ሚካኤል ገደራ ገብርኤል ድረስ በረሃት ውስጥ የገባሁት እና ማለት የነበረብህ ጠመዝማዛ ነው መንገዱ። ወደ ማርያምም ወደ ሚካኤልም ወደ የትኛውም ስትሄድ ጠመዝማዛ ነው። ለምን አስምሬ ያልነግርህ ብራዘር? ቸሩ መድኃኒዓለም ሰርቶ ማሳያ ነው ያደረገኝ። ለምን አንነግርም? ይኸው እንዳልክ አለ አይደል? እዚህ አንዱ ሲያዘጠዘ የነበረው ዲያቆን እሱ ነበር። ለምን አንነግርም? እኛ ለምን እውነቱን አንነግርም? ምን ነክቶት ነው እንዳልክ
ምን ነክቶት ነው? ኤርሚያስ ምን ነክቷቸው ነው? እዚህ የተሰበሰበ ምህረት ሄደ በዛለት ትውልድ ሁሉ ማለት ነው። ኢየሱስ አዳኙ አንተ ሰውዬ አይደክምም እንዴ ይላል። የማያደክመው ጌታ ውስጥ የሆነው እንጂ አንተዬ የማያደክመው የልዑል እግዚአብሔር መንፈስ ይላል። ሃሌሉያ ሃሌሉያ። የልዑል እግዚአብሔር መንፈስ ቅዱስ አልጋ በአልጋ ነው መንገዱ እያልን ዞርን እኮ አልኩ። ኢዮብ መጽሐፍ ምዕራፍ 1 ላይ ያለውን ሰይጣን ይመስል እኔማ ስዞር ነበር እኮ አልኩ። ሰይጣን ሆይ አለው ጌታ ከወዴት መጣ? ዓለምን ዞሬያታለሁ ምናምን ነገር ብሎ ያለው ማለት ኢዮብ መጽሐፍ ምዕራፍ 1 ላይ ያለው ሰይጣን ያው ዘዋሪ ነው። ውሃ በፈለቀበት ቦታ ሁሉ ጀሪካ ይዘን ስንሄድልህ አልኩ። ስንሽከረከር ቢጫ ጀሪካ ተሸክመን ሸንኮራ ጸበል ሸንኮራ ዮሐንስ አሉን። ምንጃር አረርቲ ከተማ ድረስ ለመጀመሪያ ጊዜ ማህሌተ ጽጌ ይዛ ቆም ያለውን ይዛ ከደብር አስታውሰዋለሁ። የሚበላውም ትዝ ይለኛል አልኩ። የበላኑ ዝም ብሎ እንትን ሽሮ ፈሰስ መስሎ ነው እንዴ? የዘላለም ሕይወት ሰው ካልፈለገ የኦርቶዶክስ ቄስ ነው መሆን ያለበት። እንደምንም ተሯሩጠህ እዛ ትዝ አለኝ እኮ አንቺዬ። ዝም ብሎ እንደዚህ የሆነች ደካማ ሴት የሰራችው ምናምን ነገር እንዳይመስል እንደ ጉድ ነው የሚበላው አልኩ። አልጠጋው ያለ ቄስ እና እንትን ካልሆነ በስተቀር እኮ የትራፊክና የቄስ እኮ ቀጭን እኮ አታገኝም። አንዳንዱ በሬ ከነቀንዱም ቢውጥ የማይወፍር አለ። እንግዲህ እሱ ምን ልናደርገው እንችላለን? ወይ ጸሎተ እግዝእትነ ማርያም ይደገምለታል ወይ ይበላል አልኩ። ግን እንደ ጉድ ሸንኮራ ስንሄድ ሸንኮራ ፈለቀ ብለውን ጀሪካዬን ይዤ ሄድኩኝ። ፈውስ የለም። ፈውስ ራቀ። በመቁጠሪያ ተደብደባሉ። ነገሩ ጌታ መድኃኒዓለም አድኖኛል እምልህ ያኔ እንትን ሽመልም ነገር ይዤ ስለሆነ ዞር የነበረው እንደ አባባ ግርማ አይነቱ አግኝቶ ይሆን ኖሮ እውነቴን ነው የምልህ ቀንድቤ ነበር የምጥለው አልኩ። እንደ ደብረ ብርሃን በግ ነበር የምነዳው በያዝኩት በትር። በዛ መቁጠሪያ ሰውነቴ የሚመጣ አይኖሩ። እኔ ዝም ብዬ እንትን ገሪባ ነገር እንዳልመስልህ እንዴ ቀንድቡን ነበር ብዬ የምጥለው አልኩ። ያኔ እንደዛ ነክቶ የሚሆን ኖሮ አሁን እንደሚቀጠቅጡት ጭነት እንደበዛበት አህያ ይጠልዛታል አልኩ። ሴቷን ቁጭ ብለህ ጎንበስ በይ ይላታል። ወለተ ስላሴ ጎንበስ በይ ይላታል። በመቁጠሪያ ጥሩ አድርጎ ነገሩ ባህሏም ቤት ውስጥ ሽቅብ ነበር የምትናገረው። አንዳንዴ እንደሱ አይነት አገልግሎትም ቢሰጡ ካህናቱ ጥሩ ነው። ባልየው እሰይ ማለፋ አቃጥለሽ ነበር በጠበል ምክንያት አሳቦ እንዲቅጡልኝ እዚህ ኢየሱስ ያድናል ብዬ ስልሽ አልሰማ ብለሽ ሸንቁሩ ሚካኤል ትሄጃለሽ። ሸንቁሮ ይልክሻል ማለት ነው። ግልጽ ነው። ምንም አልቀይረው። እንዲሁ ነው የምናወጋው አልኩ። ብራዘርዬ ወንጌል ያናድዳልም ያስደስታልም። ሸንቁሩ ሚካኤል ሄጄልሃለሁ። ሸንቁሩ ሚካኤል ምን ያልሄድኩበታለሁ? እውነቴን ነው የምላችሁ። ትግራይና ኤርትራ ብቻ ነው ያልሄድኩት። እሱንም ሲጨርስ ጅቡቲ ምናልባት በረከቱ እንዲደርሰኝ ብዬ የነ ሀጂ አሊ ነው አሊ ማነዋ ናቸው ማኒ አሊ ጊሌ ነው ማንም ትሉታቸው የጅቡቲው ፕሬዚዳንት ወደዛም ሻገር ትችላለህ። ከዛም ደግሞ ወደ ሞቃዲሾ አካባቢ ጌታ የደረሰልኛ ሽንቁሩ ደንቆሮው የግቢው የውጭው የከርቸሌው ኩክ የለሽ ኩክ አላት ዘንዶ አስራ ዘንዶ ጠብቃ ምናምን ነገር ብሎ በጣም ብዙ እኔ አሁን አንዳንድ ከየት ነው የሚመጡት? ኤርሜ ማለት አሁን ሽንቁሩ ሚካኤል ምን ማለት የተሸነቆረው ነው ምንድን ነው? አሁን እሱ ተሆን እስቲ ቢኒሻ አንተ እኮ አንተ በሀገር ሰላም ጣሪያ ላይ ወጣ ነው አንተ ማመስገን ያለብህ። ይህንን እኮ ዓለም እኮ አላየውም ይመስለኝ።
ወይ ጌታ ወይ። እሺ ቀጥል። የሚያድነው ኢየሱስ ነው ወንድሞቼ እናቶቼ። ሸንኮራ ጸበል ሄድኩኝ ዮሐንስ ናቲንግ። ከዛ ደግሞ እዚህ ፈለቀል ሽንኩሩ ሚካኤል ምናምን ነገር ብለዋሉ። ከዛ ደግሞ ከዚህ ከዝቋላ ተራራው ጀርባ አቦዬ ካሉበት ተራራው ፈለቀ ምናምን ነገር ብለውን ደግሞ እዛም ደግሞ ግር ብለን አንሰማው ደግሞ ስንሄድ ከዛ ደግሞ አረ የለም እዚህ መድረ ከብድ አካባቢ እንዲሁ ጻድቁ ያኔ በነበሩበት ሰዓት ላይ እግራቸው ስለረገጠ የወጣ ምናምን ነገር ብለው አሉን። ደግሞ የት ነው? ጉራጌ ምድር አሉ። እዛ ደግነቱ ሳልሄድ ለምንድን ሄድኩት? በጌታ ከሆንኩ በኋላ ሶዶ ጉራጌ አማውቴ የሚባል ቦታ ላይ የህይወት ብርሃን ቤተክርስቲያን አገልጋይ የሆነች እህት የእሷ አባት አርፈው እዛ ሄድኩላ አልኩ። ጌታ እህታችን በጌታ ናት። አባቷ ግን አያምኑም ነበር። የእሷን አባቷን አስከሬን ይዘን አማውቴ ባለወልድ ቤተክርስቲያን ሄድኩ ለመጀመሪያ ጊዜ ጉራጌ ምድር ሲሄድ። እዛ ሴጄ አፌ ላይ አርፍ ነው እንዴ? ያው ኢየሱስ አይንካህ ብዬ አይልም ይንካህ። ቀሲስ ደረጀ የሚባል ልጅ ነበር። አብረን ሄደን ካህናቱ ጋር ገብተን እንፈታለን ብለው ሲሉ አንዱን ጠጋ ብለን አሁን እየተፈታ ነው ወይስ ምን እየተደረገ ነው ብለን አላቸው። አባቴ አሁን እየተፈታ ነው ይሄ ሰውዬ፣ እኚህ ሰው አሁን እየተፈቱ ነው ወይስ ምንድን ነው ምናምን ነገር ብለናል። ይኸውልህ ቁጭ የሰሜን ሸዋን ሰዎች ነው የሚመስሉት እነዚህ ብደባ ነው የሶዶ ጉራጌ ተወላጆች ማለት አማውጤ አይቸልሻለሁ። እሺ ቁጭ አልኩ። በትራቸውን ይዘው ኃይለኞች ናቸው። ጉራጌ ሲባል በትር የማይችል መስሎ አልኩ እና ስንሰማ የሆነ መካነ ኢየሱስ ቤተክርስቲያን አካባቢ ከዚህ በፊት የሆነች ሴትዮ ጌታን አገኘሽ ብለው እርጉዟን ሴትዮ ነው የገደሏት አሉ። እና ልብህ አልፈራም ወይ ብለህ ብትለኝ እንዴ እንግዲህ የ44ቱ ድረስልኝ ብያለሁ። አንዱን ጌታ ወንዱን ግን ድረስልኝ ብየዋለሁ። የእውነት አስመልጠኝ ጌታ ኢየሱስ። በሰላም ለሀገሬ ካገባኸኝ ጧፍ ዘቢብ ሻንጥላ አላልኩም እንጂ ግን ጌታ ጋር ብያለሁ። እውነቱን ስነግር ማለት ነው። እንዴ የቅጮኝ እንዴ ገና በልጅነት ግን እየተፈታ ነው ወይስ ምን እየተደረገ ነው ብለን ከቀሲስ ደረጀ ጋር ጠየቅናቸው። ፍታት ላይ እኮ ነው ብለን ፍታት ላይ ያየሁት ሰው ሬሳ ተቀብሮ ካበቃ በኋላ እዚህ ሶዶ ጉራጌ አማውቴ አካባቢ ቅቤ ይቀባሉ። እንቀባችሁ ምናምን ነገር ትፈልጋላችሁ ብለው አንዳንዶቹ ቀለዱብህ። ግን ሴቶቹ ናቸው ሲቀባቡ የነበሩት። ወንዶቹ ይቀባ አላየሁም። ቅቤ ይቀባሉ። ምን ሴጄ እኮ ስላየሁት ነው። ምን እንዴ እና ጌታ ኢየሱስ ጸሎታችንን ሰማን። ክትፎን ቅርጥፍ አድርጌ የበላሁልህ የመድኃኔዓለም ባሪያ የሚጠጣ አምቧና ኮካን የቀረበልን ታዲያ ምን ጠላ ሊቀርብልህ ነው ወይ ብለህ ብትለኝ የለውም። ከዛ ተፋተናል። ትናንቱ ዛሬ ህይወት ያምሮበታል ብለን ሄደናል። ለሹመት ተጠርተን ቀሲስ ደረጀም በጌታ የነበረ ወንድም ነው እና ብቻ ጌታ ለቤታችን አበቃን አልኩ። ስለት አልተሳልኩ ግን በጣም ኃይለኞች ናቸው። አንተ አዎ ይመራረቃሉ፣ ቅቤ ይቀባሉ። ነገሩ በትር ቢነሳም ክትክት ቢነሳም ብቀባ ጥሩ ነበር። ቅቤው ሲያድንሃል ወይ ብለህ ብትለኝ ቅቤው አያድነኝም። ግን በቃ በጣም የሚገርም ትውልድ ነው እዛ ያየሁት ማለት ነው። እና በኋላ ካህናቱ ተነጋገሩ ይመስለኛል በጉራጌኛ ቋንቋ ፀጉረ ልውጥ ሰዎች ገብተዋል ብለው ማለት ነው። ባለወልድ ቤተክርስቲያን አማውቴ የሚባለው ማለት ነው። ኢየሱስ ሲነካህ ቄስ ስታይ ዝም አትልም። በጣም ያረጀ ሰው ስታይም ዝም አትልም። አባባ እንዴት ነው ሰላም ነው ተይ ጌታ መድኃኔዓለም ስሙ ይባረክ ምናምን ነገር ብለህ ግን እኮ ጌታ ኢየሱስ ክርስቶስ ቸሩ መድኃኔዓለም ብለህ ትጀምራለህ ማለት ነው። ዝም አያሰኝም። የልዑል እግዚአብሔር መንፈስ ህይወትን ሲነካክ ስለ ኢየሱስ ክርስቶስ ዝም ሁለተኛ እንዳታወሩ ዝም በሉ ጨጭዋል በለ የፈለግ እርግማን ያረግምሻል የሆነ እኔ ልጄ በቃ ሁለተኛ ስለዚህ ይህን ጌታ እዚህ ቤት ውስጥ ብታሪው ጦቴን አውጥቼ ያረግምሻል ምንም ነገር ብለው ቢሉ ዝም አይባልም።
ዝም የማያሰኝ መንፈስ ማለት ነው። ስለ ኢየሱስ ክርስቶስ የሚያስወራ አዳኝነቱ ጌትነቱን ለመመስከር አቅም ጉልበት ሲሆን ጉሮሮ እኮ በመናገር ብዛት እኮ ጉሮሮ ይሰነጠቃል። ከአይማጅን ወንድሞች ናቶች 10 ዓመት ሙሉ የሶሻል ሚዲያው እንኳን ማለት ነው። ስንት ዓመት ነው የጮኻችሁት እዚህ ያላችሁ ወንድሞች ናቶች? በስፍራዎች ሁሉ በየሄዳችሁበት ቦታ ሁሉ ጌታን ከተቀበልንበት ጊዜ ስለ ኢየሱስ ክርስቶስ ተናግረን እንዳንደክም የሚያደርግ የልዑል እግዚአብሔር መንፈስ ማለት ነው። ጌታ መንፈስ ቅዱስ ስሙ ይባረክ። በየትኛው ቦታ ምንድነው ወሬን ሲሰብሰብ አድርገው ብለህ ብትለኝ ኢየሱስ ያድናል። በቃ ይሄው ነው ሙያችሁ። አዎ ምን ሙያም ብለህ ካልክ ይህም በሙያ አይደለም፣ ጌታ ስጦታ ነው። ኢየሱስ ጌታ ነው። ከዚህ በኋላ ብዙ ወራቶች፣ ብዙ ቀናቶች፣ ብዙ ዓመታት፣ ብዙ ዘመናትም ቢጨምርልኝ ጌታ ይሄን ነው ብዬ የምልህ እዚህም ያሉ ወንድሞች ቢጨምርልን ይሄን ነው ብለን የምንለው አይሰለችም? ደስ አይልም? የዛሬ ወር ኢየሱስ ጌታ ነው እያለ እዚህ ሁላችን ሰብከነዋል። በድን ባለበት በዛ አሞሮች ይሰበሰባሉ ይላል ቃሉ። ቀጥታ ለሌላ ነገር እንደሚናገር ባውቅም ኢየሱስ በተባለበት በዛ ጴንጤ ይሰበሰብልሃል። ወዳጆቹ በሌላም ቤተ እምነት ውስጥ ያሉ እዚህ ውስጥም አሉ። አይሁዳውያን አሉ፣ ኦርቶዶክሳውያን አሉ። ሱኮ ጌታ ሄደው ይላሉ። መወሰን አቅቷቸው ነው። እህትዬ እንዳትፈሪ፣ ወንድሜ እንዳትፈራ እና በውስጥ ደውልልኝ። በውስጥ 7 ቁጥር ጻፈልኝ። እዚህ አገልጋይ ወንድሞች አሉ፣ ከላይ እስከታች አሉት ማለት ነው። 7 ቁጥር ጻፍላቸው ለሁሉም። እዚህ ገስት ላይ ላሉት በሙሉ ጻፊላቸው። ዳኒ ያለ፣ ዳጊ ያለ፣ እህቴ ሜርሲ ያለች፣ ወንድሜ እንዳልካለ፣ እህቴ መሲ ያለች፣ እህቴ ሊያ ያለች፣ ወንድምነት ቢኒ ያለ፣ ቤካለ 7 ቁጥር ጻፉልን በውስጥ መስመር። ጌታን ለመቀበል የምትወስኑ ወንድሞችና እህቶች እንጸልይላችኋለን። አዳኙ የአብ ልጅ የዳዊት ልጅ ኢየሱስ ለዘለዓለም እኮ ነው የሚያድንሽ። ይህንን ጌታ ዛሬ በዚች አጭር ዘመን በዚህ ምድር ላይ ማለት ነው ጌታ 150 ዓመት እንኳን እንድንኖር እንኳን እድሜ ቢሰጠን አጭር ናት። ጠዋት ታይታ እንደምትጠፋ ጤዛ ማለት ነው። ለጥቂት ጊዜ ታይታ እንደምትጠፋ ጤዛ ናት።